The real deal. Amharic language. በዮሐንስ 4:23 ላይ እንደተገለጸው ለብዙ መቶ ዓመታት አሕዛብ እግዚአብሔርን በመንፈስና በእውነት አላመለኩትም። እንዲህ ይላል ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል አሁንም ሆኗል። አብ እንዲሰግዱለት እንደ እነዚህ ያሉትን ይፈልጋልና። እውነተኛ አምላኪዎች እውነተኛ ክርስቲያኖች ናቸውና እርስዎ በአሁኑ ጊዜ እንዳልሆናችሁ ግን ወደፊት እንደምትሆኑ ተስፋ አድርጉ። የመንፈስ ጻድቅ አማኞች በሆኑት በአሕዛብ ክርስቲያኖችና ቅዱሳን ላይ የደረሰ አሳዛኝ ነገር ነበር። በሥጋ ጻድቃን በሆኑ ሌሎች አማኞች ተገድለዋል። ልክ ዛሬ ራሳቸውን እንደሚጠሩት ከመቶ ዓመታት በፊት ሁሉም ሰው ራሱን የክርስቲያን እያለ ይጠራ ነበር። ስለ አዲስ ኪዳን እውነቱን ሊሰጡ የሚችሉት እውነተኛ ክርስቲያኖች ብቻ ናቸው ምክንያቱም በውስጣቸው የእውነት መንፈስ ስላላቸው ነው። እግዚአብሔር ትእዛዝ አለው እግዚአብሔር ለኢየሱስ ኢየሱስም ለደቀ መዛሙርቱ እውነትና ምስጢር ለደቀ መዛሙርቱ ተገለጡ። ማርቆስ 4:11-12 እንዲህም አላቸው ለእናንተ የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቷችኋል። በውጭ ላሉት ግን እንዳያዩ እንዳያስተውሉም ሰምተውም እንዳይሰሙ እንዳያስተውሉም ደቀ መዛሙርቱም ይህ ምን ማለት ነው? 10 እንዲህም አለ ለእናንተ የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቷችኋል ለሌሎች ግን እያዩ እንዳያዩ እየሰሙም እንዳያስተውሉ በምሳሌ ተሰጥቷል። ክርስቲያኖች በቅድስና ሂደት ውስጥ አልፈው ቅዱሳን ይሆናሉ። ስለዚህ አማኞችን የሚያስተምሩት ክርስቲያኖችና ቅዱሳን ናቸው። በመንፈስ ቅዱስ የእውነት መንፈስ መገለጥ ያልተጠመቁት አማኞች እውነትን ከእውነተኛ ክርስቲያኖች ወይም ከቅዱሳን መስማት አለባቸው። ሮሜ 8:8 እንግዲያስ በሥጋ ያሉት እግዚአብሔርን ደስ ማሰኘት አይችሉም። አንደኛ ቆሮንቶስ ለ16:16 ጉዳይ እስከ ፍጥረታዊ አካል ይዘራል፣ መንፈሳዊ አካልም ይነሳል። ፍጥረታዊ አካል አለ፣ መንፈሳዊ አካልም አለ። ኤፌሶን 1:13 የእውነትን ቃል ሰምታችኋል፣ እርሱም የመዳናችሁን ወንጌል፣ በእርሱ ደግሞ ታምናችሁበታል። በእርሱም አምናችሁ በተስፋው መንፈስ ቅዱስ ታተማችሁ። እውነትን ለማስተማር የእውነት መንፈስ ሊኖርህ ይገባል። በውስጣቸው የእውነት መንፈስ ያላቸው እውነተኛ ክርስቲያኖችና ቅዱሳን ብቻ ናቸው። ዮሐንስ 16:13 ነገር ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እውነተኛ ክርስቲያኖችን እና ቅዱሳንን የገደሉትን እግዚአብሔር ይንከባከባል። የእኔ ትኩረት አንተ ቅዱሳን ለመሆን እንድትዘጋጅ ነው። እናም ቅዱሳን ከመሆንህ በፊት መጀመሪያ እውነተኛ የክርስቲያን መሆን አለብህ። በሐዋርያት ሥራ 2:4 ላይ እንደተገለጸው እውነተኛ የክርስቲያን በመንፈስ ቅዱስ ተሞልቶ በሌሎች ልሳኖች ይናገራል። እውነተኛ ክርስቲያኖችን በመግደል የተሳተፉ ሰዎች ራሳቸውን የክርስቲያን ብለው መጥራታቸው የሚያስገርም ነው። ከመቶ ዓመታት በፊት ሁሉም እውነተኛ ክርስቲያኖች ከተገደሉ በኋላ አንድ እውነተኛ የክርስቲያን አልነበረም። ራስህን የክርስቲያን ብለህ ስለ ጠራህ ብቻ እንዳያደርግህም። በአዲስ ኪዳን የእግዚአብሔርን ፍቺ ማሟላት አለብህ። በአሕዛብ አማኞች ላይ የደረሰውን አሳዛኝ ሁኔታ መረዳት በማስተዋል ብቻ ነው። በመንፈሳዊ ጻድቃን አማኞችን በገንዘብ በኃይል እና በመቆጣጠር ለመቆጣጠር የፈለጉት በሥጋ ጻድቃን አማኞች ነበሩ። እነርሱን መቆጣጠር የሚችሉት በመግደል ብቻ ነበር። የእውነት መንፈስ ስላላቸው በእግዚአብሔር ቃል ውስጥ ያለውን እውነት ከመቀየር ሞትን ይመርጣሉ። ዮሐንስ 14:17 ዓለም የማያየውና ስለማያውቀው ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ቀጥሎ ምን ተፈጠረ? ምዕመናንን የነካው
ዲኖሚኔሽን ማንኛውም ሰው የራሱን አስተያየት መሰረት አድርጎ ቤተ እምነት መጀመር ይችላል። ለዚህም ነው ብዙዎች ሃይማኖትን አስተያየት የሚሉት። በትንሽ እውነት ላይ የተመሰረተ ወይም በጭራሽ እውነት ላይሆን ይችላል። ጥያቄ ከመቶ ዓመታት በኋላ የትኛውም ቤተ እምነት ከእውነት ውጭ ሲጀመር አሁን እውነቱን እንዲያውቅ እንዴት ትጠብቃለህ? ቤተ እምነት ስላለ ብቻ የውሸት ትረካዎቹን እያስተማረ ወግ እስኪሆን ድረስ እውነት አያደርገውም። ማቴዎስ 28:19-20 የክርስቲያን ፍቺ እንደሆነ አንድ ቤተ እምነት አላወቀም። ወይንስ ዮሐንስ 3:5፣ ማር 16:16-18፣ ሐዋ 2:4 ወይም ዮሐንስ 3:16 እንኳን የክርስቲያን ምን እንደሆነ ይገልጻል። እነዚህ ቅዱሳት መጻሕፍት እያንዳንዳቸው ስለ ክርስቶስ መንፈስ፣ የእግዚአብሔር መንፈስና የእውነት መንፈስ ይናገራሉ። ሰው እንደሚያስበው ሁሉ በእግዚአብሔር ቃል ውስጥ ያለውን መንፈሳዊ እውነት ሊረዳው አልቻለም። አንደኛ ቆሮንቶስ 2:14 ለፍጥረታዊ ሰው ግን የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። ራሱን የክርስቲያንና የጉባኤውን ክርስቲያኖች ብሎ በጉባኤው ፊት የቆመ ፓስተር ወይም መሪ አዲስ ኪዳንን አያውቅምና የእግዚአብሔር መንግሥት ስለምን እንደሆነ አያውቅም። በመንፈስ ቅዱስ ከተጠመቁ በኋላ የክርስቲያን ተብለው ከተጠሩት ደቀ መዛሙርት ጋር ለምን ራስህን አታወዳድርም? የሐዋርያት ሥራ 11:26 እውነትን የተማሩት በኢየሱስ ነው። የክርስቶስን መንፈስ ተቀበሉ። ዮሐንስ 2:22 በመንፈስ ቅዱስ ሲጠመቁ የእግዚአብሔርን መንፈስና የእውነትን መንፈስ ተቀበሉ። የሐዋርያት ሥራ 2:4 በልሳኖችም መናገር አለብህ። ማርቆስ 10:17 የሐዋርያት ሥራ 2:4 በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። በመንፈስ ቅዱስ እንዲሞሉ የክርስቶስ መንፈስ፣ የእግዚአብሔር መንፈስና የእውነት መንፈስ ያስፈልጋችኋል። በልሳን የምትናገሩ የእውነትን መንፈስ ከመቀበላችሁ በፊት እውነትን መማር አለባችሁ። አንድ ምዕመን የክርስቲያን መሆናቸውን በማሰብ በዚህ ቤተ እምነት ውስጥ ተወልጄ በዚህ ቤተ እምነት ውስጥ እንሞታለን አለ። ይህ ቤተ እምነት ከ100 ዓመታት በፊት ስለነበረ ብቻ በውሸት ትርክቶቹ ወግ ሆኗል። ምዕመናን በሥጋ ከሞቱ በኋላ በመንፈሳዊ ሕይወት መኖራቸውን እንደሚቀጥሉ ሊረዱ ይገባል። ዮሐንስ 5:29 መልካምም ያደረጉ ለሕይወት ትንሣኤ ክፉም ያደረጉ ለፍርድ ትንሣኤ ውጡ። የቤተ ክርስቲያን ዓላማ አማኞች ክርስቲያኖችና ቅዱሳን እንዲሆኑ ማድረግ ነው። ቤተ ክርስቲያን የተቋቋመችው የቤተ ክርስቲያን መሪዎችን ለማርካት ወይም ባለጠጎች እንዲሆኑ ለማድረግ አይደለም። ተነሽ፣ እውነትን በእግዚአብሔር ቃል በልብ ሰምተህ ተቀበል።